የሰማይ አባት ሆይ በመለኮታዊ እጅ አካላዊ ሕይወትን እንድታሰኝ በፊትህ ይቀርባሉ። አንተ በእናት ማኅፀን ውስጥ ስለፈጠርኸኝ እያንዳንዱን ሕዋስ ቲሹና ብልት የምታውቀው ታላቅ ባለ መድኃኒት ነህ። የማደስ ኃይልህ አሁን በእኔ ውስጥ እንዲፈስ እያንዳንዱን የሕመምና የጭንቀት ቦታ እንዲነካ እጠይቃለሁ። ጉልበቴን እንደ ንስር አዲስ ሕይወት ሰጪ ትንፋሽ ማንነት ያነቃቃው። መዝሙር ዳዊት ምዕራፍ 103 ከቁጥር 2-3 ላይ ነፍስ ሆይ እግዚአብሔርን ባርክ፣ ምስጋናውን ሁሉ አትርሽ። ኃጢአትሽን ሁሉ ይቅር የሚል ደዌሽን ሁሉ የሚፈውስ ተብሎ በተጻፈው የተስፋ ቃል ላይ ይቆማሉ። በአንተ ኃይል የሚሳን ምንም አይነት በሽታ እንደሌለና ከአንተ እይታ የተሰወረ ምንም አይነት ሁኔታ እንደሌለ አምናለሁ። ሙሉ ጤንነትን እስኪገለጥ ድረስ ከአእምሮ በላይ የሆነውን ሰላም ልቤን ይጠብቅ። ጌታ ሆይ አካሌ በሚዝልበትና መንፈሴ በሚዝልበት ጊዜ ሙሉ በሙሉ በማልቀው ጥንካሬ ላይ ይደገፋሉ። የኔ ሥጋዊ ኃይል ውስን እንደሆነ ያንተ ግን ወሰን የሌለው መሆኑን አውቃለሁ። በደከምኩ ጊዜ እረፍትን ሁን፣ በዛልኩ ጊዜ መጠጊያዬ ሁን። ትኩረቴ የሚሰማኝ የሕመም ስሜት ላይ ሳይሆን በሚገዛልኝ አዳኝ እንዲሆን እወዳለሁ። ኢሳይያስ ምዕራፍ 40 ከቁጥር 30 ላይ ያለውን እውነት ይዛለሁ። እግዚአብሔር በመተማመን የሚጠባበቁ ግን ኃይላቸው ያድሳሉ፣ እንደ ንስር በክንፍ ይወጣሉ፣ ይሮጣሉ፣ አይታክቱም፣ ይሄዳሉ፣ አይደክሙም ይላል ቃል። በውስጤ ሰውነቴ በኃይል እየበረታሁ ነውና ይህ ጥንካሬ ወደ አካላዊ ቅርጽ እንዲመጣ አውጃለሁ። ለማይናወጠው ዓለቴ አመሰግንሃለሁ። አቤቱ ጌታ ሆይ ቃልህ ለሥጋዬ መድኃኒት ለነፍሴም ሕይወት ነው። የምጸልየው ስለ ሙሉ ጤንነት ነው። ሕመም ስለሌለ ብቻ ሳይሆን ንቁ የሆነ ሕይወት በእኔ ውስጥ እንዲኖር ነው። ማንኛውም የድካም መንፈስ እቃወማለሁ። የተሰበረው ወይም ያለቀውን የአካልን ክፍል ሁሉ እንዲታደስ እጠይቃለሁ። አንተ አንበጣ የበላውን ዘመን የምትመልስ አምላክ ነህ። በጊዜ ወይም በበሽታ የተሰረቀው ጤና መመለስ ትችላለህ። ኤርምያስ ምዕራፍ 30 ቁጥር 4 ላይ ጤናሽን እመልስልሻለሁ፣ ቁስልሽን እፈውስልሻለሁ ይላል እግዚአብሔር ተብሎ እንደተጻፈ ዛሬ ይህንን መታደስ ይቀበላል። አጥንቶቼ ይለምልሙ፣ መንፈስም በማዳኒ ደስ ይበለው። አንተ ቅዱስ ስለሆንክ እኔ ሙሉ ነኝ። አንተ ፈዋሽ ስለሆንክ እኔ ተፈውሻለሁ። ቸር አምላክ ሆይ የአእምሮዬን የአካሌንና የመንፈሴ አጠቃላይ መታደስ ይጸልያል። ብዙ ጊዜ አካላዊ ሕመም የአእምሮ ድካም ያመጣል። ነገር ግን የመንፈስ የሚያድስ ዝናብ በእኔ ላይ እንዲፈስ ይጠይቃል። አንተ ስለምታስብልኝ ጭንቀቴን ሁሉ በአንተ ላይ እንድጥል ይርዳል። የፍርሃትን ሐሳብ በእምነት ሐሳብ ይተካል። በአንደኛ ጴጥሮስ ምዕራፍ 2 ከቁጥር 4 ላይ ያለውን የኢየሱስ የመስቀል ላይ መስዋዕትነት አስባለሁ። ለኃጢአት ሞተን ለጽድቅ እንድንኖር እርሱ ራሱ በሥጋው ኃጢአታችን በእንጨት ላይ ተሸከመ፣ በእርሱም ቁስል ተፈወሳችሁ። ይህ የተፈጸመው ሥራ ይቀበላል። ለነርቮቼ ለደምና ለጡንቻዎቼ ሕይወት እናገራለሁ። ክርስቶስ ከሙታን ያስነሳው ያ ኃይል ዛሬ የሚሞተው ሥጋዬን ያንቃል። በሰላም ልዑል ሆይ ከአካላዊ ትግል ጋር አብሮ የሚመጣውን ፍርሃት ይገሥጻል። የሐኪሙን ሪፖርት ወይም የነገር እርግጠኛ ለመሆን አልፈራም፣ ምክንያቱም የኔ ወደፊት ሕይወቴ
በእጅህ ነውና እያንዳንዱ ቀን በተስፋ እንድጋፈጥ ድፍረትን ሙላን። ቃሊ በሁለተኛ ጢሞቴዎስ ምዕራፍ 1 ላይ እግዚአብሔር የኃይል የፍቅርና የራስን መግዛት መንፈስ እንጂ የፍርሃት መንፈስ አልሰጠንማ ይላል። ዛሬ ያንን ኃይል ይቀበላል። ልቤ ይረጋጋ፣ አእምሮዬም በተስፋ ቃላት ላይ ይጽና። ምስጋና ተስፋ መቁረጥ ኃይለኛ መሳሪያ መሆኑን አውቃለሁና በሕይወቴ ውስጥ እንኳን አንተን ማመስገን ይመርጣሉ። አንተ ብርሃኔና መድኃኒቴ ነህ፣ ማንን እፈራለሁ? ጌታ ሆይ በውስጤ ያለው የእምነት ስጦታ አነቃቃለሁ። ትላንት ዛሬ እስከ ዘላለም ሕያው እንደሆንክ አምናለሁ። ለሚጾሙን ከፈወስክ፣ የዕውሮች ዓይን ካበራህ፣ አንካሶችን እንዲሄዱ ካደረግክ በእኔ ሕይወት ተአምር ማድረግ እንደምትችል አውቃለሁ። እኔ የማየው የምታየው ሳይሆን የማይታይ ነውና በአንተ ጊዜ ፍጹም ፈቃድ እታመናለሁ። ማቴዎስ ምዕራፍ 9 ላይ እንዲጠቀሰው ኢየሱስም ዞር ብሎ አያትና ልጄ ሆይ አይዞሽ፣ እምነትሽ አድኖሻል አላት። ሴቲቱም ከዚያ ሰዓት ጀምራ ዳነች። እንደሷ ሁሉ በጸሎት አማካኝነት ልብሴን እነካለሁ፣ ለውጥን እጠብቃለሁ፣ ምስክርነትን እጠብቃለሁ፣ ክብሬ በመታደስ እንዲገልጥ እጠብቃለሁ። አባት ሆይ ይህንን ጸሎት ጊዜ በምስጋና ልብ ይጨርሳል። ስለሰማኸኝ፣ ለጩኸት ትኩረት ስለሰጠህ አመሰግናለሁ። በእያንዳንዱ ፈተና ውስጥ ስለምትደግፈኝ፣ ጸጋህን በማለዳ ስለምታደሰው በምሕረትህ አመሰግናለሁ። የፈውስን ሙሉ መግለጫ ሳላውቅ እንኳን አስቀድሜ እየሰራ እንደሆነ አውቃለሁና አመሰግናለሁ። በፊልጵስዩስ ምዕራፍ 4 ቁጥር 14 ዋስትና አርፋለሁ፣ አምላኬ እንደ ባለ ጠግነቱ መጠን በክብር በክርስቶስ ኢየሱስ የሚያስፈልጋችሁን ሁሉ ይሞላባችኋል። ጤንነት አስፈላጊ ነው፣ አንተ እያቀረብክ ትገኛለህ። የተወደድኩ የታየሁና ለዓላማ የታደስኩ መሆኑን አውቄ በሙሉ ልቤ ወደፊት ይጓዛለሁ። በኢየሱስ ስም አሜን።